በምድር ላይ ከሞት በላይ ከባድ ነገር ምን ይመስላችኋል? ብዙዎች ድህነት ወይም ህመም ይላሉ። ነገር ግን ከሁሉም የሚከብደው በህይወት እያሉ እንደሞት ተቆጥሮ መኖር ነው። ዛሬም የምነግራችሁ ታሪክ ለ20 ዓመታት በቂም ገደብ ተለያይተው ስለኖሩ ሁለት ወንድማማቾች ነው። ይህ ታሪክ በመጨረሻ ላይ አንድ ትልቅ ጥያቄን ይጭርባቸዋል። ለመጨረሻ ጊዜ ይቅርታ ያልነው መቼ ነው? ለቤታችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነገሩ እንዲህ ነበር። በ90ዎቹ መጀመሪያ ላይ በገጠር የሚኖሩ ሁለት ወጣቶች ነበሩ። ጆን እና ታይሰን ይባላሉ። በወጣትነታቸው የማይነጣጠሉ ነበሩ። ነገር ግን አባታቸው ሲሞት የቀረው ጥቂት ሀብት በመካከላቸው የጥል መጋረጃን ጣሉ። ጆን እኔ ነኝ ብዙ የሚገባኝ አለ። ታይሰን ደግሞ አልሰጥህም በማለት ጸና። ያ የደም ትስስር በአንድ ጀንበር በገንዘብ ምክንያት ተበጠሰ። ጆን በንዴት ጓዙን ጠቅልሎ ወደ ከተማ ወጣ። ከዛሬ ጀምሮ ወንድም የለኝም ብሎ ተሳለ። ታይሰንም በቁጭት በዚያው ቀረ። 20 ዓመታት አለፉ። ጆን ከተማ ውስጥ ባለ ሀብት ሆነ፣ ልጆች ወለደ። ታይሰን ግን በችግርና በብቸኝነት ምክንያት ተቆራመደ። አንድ ምሽት ጆን ለሥራ ጉዳይ ወደ አንድ ሰው ሊደውል ሲል አንዲት ቁጥር በስህተት አሳሳተ። ስልኩ ይጠራል። ማዶ ያለው ሰው አነሳው። ነገር ግን ምንም ድምፅ የለም፣ ታይሰን ትንፋሽ ብቻ። ስልኩን ያነሳው ሰው ድምፅ በጣም የደከመና የሚንቀጠቀጥ ነበር። ጆን ይቅርታ ተሳስቻለሁ ብሎ ሊዘጋ ሲል ታይሰን ሄሎ ማን ነህ አለ። ማዶ ያለው ሰው ከባድ ድምፅ ወንድሜ ነህ ብሎ ጠየቀ። የሰማው ሰው ድምፅ የሆነ ነገር አስታወሰ። የጆን መላ ሰውነት ተወረረ። ያ ድምፅ የ20 ዓመት ትዝታውን ቀሰቀሰ። ታይሰን ነበር። ታይሰን በጠና ታሞ መናገር እንኳን አቅቶት በመጨረሻ ሰዓት ላይ ሆኖ ነበር በስህተት የተደወለውን ስልክ ያነሳው። ጆን የነበረው ኩራትና ቂም ጥሎ በዚያ ሌሊት መኪና እየነዳ ገጠር ደረሰ። የገዛ ወንድሙን ሲያየው ግን ማመን አቃተው። ያ ጠንካራ ወጣት ታይሰን ዛሬ አጥንቱ ወጥቶ አልጋ ላይ ወድቋል። ሁለቱም ተቃቅፈው አለቀሱ። 20 ዓመታት ሙሉ ያጠራቀሙት ቂም በደቂቃዎች እንባ ቀለጠ። ታይሰን እንዲህ አለው፣ ወንድሜ ይህን ሁሉ ዘመን የተሸከምኩት ቂም ከበሽታዬ በላይ ገሎኛል። አሁን ግን ይቅር ስላልከኝ በሰላም አርፋለሁ። ታይሰን ከጥቂት ቀናት በኋላ ከዚህ ዓለም በሞት ተለየ። ጆን አሁንም ራሱን ይወቅሳል። ለምን 20 ዓመታትን ጠበቅኩ ይላል። ውድ ተመልካቾቼ፣ ቂመኛን እንጂ የጠላነውን ሰው ቤት አያፈርስም። ዛሬውኑ ስልክ ይደውሉ፣ ይቅር ይበሉ። ነገ ለሁላችንም ዋስትና የለንም። ይህ ታሪክ ካስተማራችሁ ለሌሎች እንዲደርስ ላይክ፣ ሼር አድርጉት። እናንተስ በቂም ምክንያት የተራራቃችሁ ሰው አለ? በኮሜንት አጋሩኝ። ሰላም ሁኑልኝ።